ሰላም እንዴት ቆያችሁ የኔ ቤተሰቦች? ዛሬ በአዲስ ቪዲዮ ተመልሻለሁ። እነዚህ ፊደሎች አብዛኛው ተማሪዎች በጣም የሚቸገርባቸው ፊደሎች ናቸው። ኮመንት ላይ ጻፉልኝ ባልኩት መሰረት ከላይ ኮመንት ላይ ልክ እንደጻፉት ማለት ነው። እነዚህን ፊደሎች እንዲሁም አንድ የተወሰኑ ፊደሎችን ጨምሬ ተማሪዎች በጣም የሚቸገርባቸውን ፊደሎች ድጋሚ ለመስራት ወስኛለሁ ማለት ነው። ስለዚህ እናንተም ሌሎች ፊደሎች ካሏችሁ ኮመንት ላይ በጣም የሚያስቸግሯቸው ፊደሎች ስታነቡም እንደዚሁም ከሰዎች ስትረዱ በጣም የሚያስቸግሯችሁ ለመጻፍም ለማንበብም የምትቸገሩበት ፊደሎች ካሉ ዛሬም ኮመንት ላይ እንደተለመደው አስቀምጡልን፣ ቪዲዮውን እሰራላችኋለሁ። አሁን እነዚህን ቪዲዮዎች እንዴት በቀላሉ መረዳት እንደምንችል እናያለን ማለት ነው። መጀመሪያ ፊደሎችን ምንድነው የምናደርገው? ወደ ጎን እየቆጠርን እንለማመዳለን። በመቀጠል ደግሞ ፊደሎችን ወደ ታች እየጠራን እንዴት በቀላሉ መጻፍና መረዳት ማንበብ እንችላለን የሚለውን ቀለል ባለ አገላለጽ አሳያችኋለሁ ማለት ነው። የመጀመሪያ ፊደሉ ያው ረ ፊደል ነው። እነዚህ ፊደሎች በጣም ከአፍ ላይ የማይያዙ ወደ ጎን ማንበብ ራሱ በጣም ብዙ ተማሪዎች የሚቸገርባቸው ፊደሎች ናቸው ማለት ነው። ሁለተኛው ይሄ ቨ ነው። ይሄ ፊደል ከባድ ሆኖ አይደለም ግን በ ከሚለው ጋር ይመሳሰላል ማለት ነው። በ የሚለው ፊደል እና ይሄኛው ቨ ነው የሚለው ወደ በእንግሊዘኛ የምትችሉ ተማሪዎች አሁን ለምሳሌ ቪ ሳውንድ ነው ያለው። ያኛው በ ሲባል በ ነው። ቢኢ ይሄኛው ወደ እንግሊዝኛ ሲቀየር ቨ ቪኢ። ለምሳሌ ይሄኛው በቃል በአማርኛ ቃል ለምሳሌ በአማርኛ ባይባል ማለት የስልክ ከቨር አለ አይደለ? ከቨር ስንል ቨ ይሄኛውን ፊደል ነው የምንጠቀመው። ቨ ከቨር። የዚህኛው ተመሳሳዩ በ ነው። በና ይሄኛው ቨ ይለያያሉ ማለት ነው። ይሄኛው ፊደል ደግሞ ኘ ነው። ኘ ለአፍ አይከብድም ግን ነገር ግን በቋንቋ ላይ ብዙ ጊዜ ስለማንጠቀምበት አሁን የምንጠቀምባቸው ፊደሎች ኛ ኚ እነዚህ ብዙ ጊዜ እንጠቀምባቸዋለን ዘወትር ማለት ነው። ሌሎቹ ግን ብዙ ጊዜ ተደጋጋሚ ዴይሊ አክቲቪቲ ወይም የእለታዊ የምንነጋገራቸው ቋንቋዎች ላይ ብዙ ጊዜ ስለማናገኛቸው የሚከብድ ይመስላል ተማሪዎች ጋር ግን በጣም ቀላል የሆነ ፊደል ነው። ሁለተኛው እንደዚህ ይሄ አራተኛው ፊደል ደግሞ ጸ ነው። ይሄ ጸ እና ይሄ ደግሞ ጰ ጸ ሁለት አይነት ፊደሎች ነው ያሉ። ይሄና ይቺን መስላ ከላይ አናቷ ላይ የሌላት እሷም ጸ ነች። ወደ መጨረሻ አካባቢ ያሉ ማለት ነው። ጰ ፊደልም ከፊደል መጨረሻ ከፐ ጋር የተወሰነ የድምጽ መመሳሰል ነገር አለው ግን ይለያያሉ በጣም ማለት ነው። ልዩነት አላቸው። ተመሳሳይ የሆኑባችሁ አሁንም ትኩረት አድርጋችሁ ልዩነቱን ተረዱ ማለት ነው። ስለዚህ እነዚህን ፊደሎች ቀስ በቀስ ስቴፕ ባይ ስቴፕ እናያቸዋለን። ተከታተሉን። አዲስ ተማሪዎች የሆናችሁ ይሄን ቪዲዮ የሚታዩ ሰብስክራይብ ማድረግ ቤተሰቡ ነው። እንዲሁም ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ከታች ባለው ስልክ ቁጥር እኔን ብታገኙኝ ፌስ ቱ ፌስ ወይም በየግል አስተማሪ መድበን ወይም እኔም አስጠናለሁ ከእኔ ጋር መቀጠል ትችላላችሁ ማለት ነው። ወይም ኮንታክት አድርጉኝ ጥያቄ ካላችሁም ቴሌግራም፣ የዋትሳፕ፣ ኢሞ ላይ እገኛለሁ። ቻናሎቻችንን ሰብስክራይብ በማድረግ እኛ ጋር ቤተሰብ ሁኑ። አሁን ወደ ትምህርቱ እንሄዳለን ማለት ነው። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ እንድገመው ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ
ቮ ኘ ኙ ኚ ኛ ኜ ኚ ኞ ኜ ኞ ኚ ኛ ኜ ኚ ኞ ኜ ኙ ኚ ኛ ኜ ኚ ኞ ኜ ኙ ኚ ኛ ኜ ኚ ኞ ኜ ኙ ኚ ኛ ኜ ኚ ኞ ይሄ ፊደል ጸ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ አሁን ደግሞ ፊደሎችን ምንድን እናደርጋለን? ወደ ታች እናነባቸዋለን ልዩነቶቹን ለመረዳት ማለት ነው። ብዙ ጊዜ ምንድነው ፊደሎች ወደ ታች በጣም ብዙ የሚያመሳስላቸው ነገሮች አሉ። ይሄ ምንድነው አናባቢ የሚባል ነገር አለ። ይሄ የመጀመሪያው ቃል አብዛኛው ፊደሎች የራሳቸው ነው። ከዚህኛው ከመጀመሪያው ቃል ነው እነዚህ የተፈጠሩት ማለት ነው። አናባቢ ፊደሎችን በመጠቀም ለምሳሌ ረና ኡ ሲሆን ሩ፣ ረና ኢ ሲሆን ሪ፣ ረና አ ሲሆን ራ ይፈጠራል ማለት ነው። ረና ኤ ሲሆን ሬ። አሁን ለምሳሌ ቨና ኤ ቬ፣ ኘና ኤ ኘ፣ ጸና ኤ ጼ። ስለዚህ አሁን እነዚህ ፊደሎችን ከጠራናቸው በኋላ በውስጥ ታዋቂነት የአናባቢውን ከጎን እናገኘዋለን። ለምሳሌ ሬ ስንል ኤ የሚል ድምጽ አለው። ቬ ኤ የሚል ድምጽ አለው። ኘ ኤ የሚል ድምጽ አለው። ስለዚህ አምስተኛ ፊደሎች አሁን ኤ የሚል ድምጽ አላቸው። በተመሳሳይ አሁን እንደዚህ በአናባቢ ምክንያት በሚለው ሪ፣ ቪ፣ ኚ፣ ጺ፣ ጲ ስንል ኢ የሚል ድምጽ አለው። አሁን ተመልከቱ፣ አሁን ሁለተኛ ፊደሎች ስናነብ ደግሞ ምን የሚል ድምጽ ልናገኝ እንደምንችል ማለት ነው። አሁን ይሄ ሩ ነው። የረ ሁለተኛ ፊደል ሩ፣ ሩ፣ vu፣ ኙ፣ ኡ፣ ጹ፣ ጡ ስንለው ኡ የሚል እናገኛለን ማለት ነው። በጣም የሚታወቅ ፊደል የማን ነው? ደግሞ የሰባተኛ ፊደሎች ስታያቸውን ኦ የሚል ድምጽ አላቸው። በቀላሉ እንደዚህ ከፋፍላችሁ መያዝ ትችላላችሁ። ሮ ስንል ኦ የሚል ድምጽ አለው። ቮ፣ ኞ፣ ጾ፣ ጶ። ስለዚህ የአናባቢ የሚባለው ሁሉም ጋር ይሰራል ማለት ነው። ተመሳሳይ ነው። ሰባተኛ ፊደል ከሆነ ኦ የሚል፣ አምስተኛ ፊደል ከሆነ ኤ የሚል፣ ሶስተኛ ፊደል ከሆነ የአ ሶስተኛ ፊደል ማለት ነው ኢ የሚል ድምጽ አለው ማለት ነው። እስኪ አሁን ስለዚህ እነዚህን ፊደሎች ወደታች እያነበብን ልዩነታቸውን እንገንዘብ ማለት ነው። ረ፣ ቨ፣ ኘ፣ ጸ፣ ጰ። አሁን አንደኛ ፊደሎች የሚል ድምጽ ነው ያላቸው። ፊደሉን ከጠራነው በኋላ የሚል ድምጽ መጨረሻ ላይ ይመጣል ማለት ነው። ረ ስንል ቨ የሚል አለው። ኘ ይሄም እንደዚህ ጸ የሚል አለው መጨረሻ ላይ። አሁን ይሄ ሁለተኛ ፊደሎች ደግሞ ማን ያልነው ኡ የሚል መጨረሻ ድምጽ አላቸው። ሩ፣ ቩ፣ ኙ፣ ጹ፣ ጡ። ሶስተኛ ፊደሎች ኢ የሚል ድምጽ አላቸው መጨረሻ ላይ። ሪ፣ ቪ፣ ኒ፣ ጺ፣ ጲ። ራ፣ ቫ፣ ኛ፣ ጻ፣ ጳ። ይሄ ደግሞ አ
የሚል ድምጽ ነው ያለው። ሬ ቬ ኜ ጼ ጴ ር ብ ኝ ጽ ጵ ይሄ ስድስተኛ ፊደል ነው። የሚል ድምጽ ነው ያለው። ሮ ቮ ኞ ጾ ጶ ሰባተኛ ፊደል ናቸው እነዚህ ኦ የሚል ድምጽ አላቸው ማለት ነው። ስለተከታተላችሁ እናመሰግናለን። የዛሬው ቪዲዮ ይሄን ይመስላል። አዲስ ተማሪዎች ካላችሁ ሰብስክራይብ አድርጉ። መማር የምትፈልጉ ተማሪዎች ደግሞ ከታች ባለው ስልክ ቁጥር እኔ ጋር ደውሉ ማለት ነው። ፐርሰናሊ እኔ ጋር ታገኛላችሁ ማለት ነው።